ሰብስክራይብ እንዳረሱ ናሆም ፎንቴ ትክክል አልሰራም። እግዚአብሔር በሚያውቀው አንዴ ቪዲዮ አይተን እንምጣ። ይሄ ቪዲዮ አይተነው እንመለስ። ውስቲ እንትና ናሆም ነው የሚበዳው መሰለኝ። ይሄ አውድ የሚባል ለማኝ ማለት ነው። ወላሂ ላዚ አንተ በበቀል ሲሰጠን ብራፍና ተፈትስ ለማኝ ልጅ እንዴት ነው ይሰጠኛል? ገዴ ሃዳው ሽንታም ግጥም ባይሆን ሙጤ ሃረከቴ ናሆም ነው የሚበዳ አንተ ቡሽቲ ሉጢ ለዚያ ማለት ነው። ይሄን ቪዲዮ ካየሁት 2 ቀን ሆኖኛል። እስካሁንም ዝም ያልኩ ህግ የያዘው ለህግ አሳልፌ ስለሰጠሁት ነገር ህግ የያዘው ነገር ስለሆነ ነው። በጣም ትልቅ የሆነ ስም ማጥፋትና ከኢትዮጵያዊነት ጋር ከባህል ጋር በጣም የሚጻረን ነገር ነው። እኔን ያልከኝ በጣም ትልቅ የሆነ ስም ማጥፋት ነው። ስለዚህ በ24 ሰዓት ውስጥ ወጥተህ ቪዲዮ ካልሰራ የይቅርታ ቪዲዮ ካልቀረስክ ማለት ነው ኢትዮጵያ ውስጥ ህግ እንዳለ አሳያለሁ። አወድ ማን ነው? አወድ ማለት ናሆም ፎንቴ የሚበደው ሰው ነው ያለው እኮ ቃል በቃል። እንደዚህ አረክ ሲባል እኔ መርቅኜ ነው እኔ እንደዚህ ብያለሁ እንዴ ምናምን ነገር ይላል እንዴ። እስከ መቼ ብራዘር? አልፋታም። አሁን እግዚአብሔር ምስክር አልፋታም። ታያለህ፣ በእውነት አልፋታም። አልፋታም። እቺኛውንም ቪዲዮ ደግሞ አንዴ አይተን እንምጣ። ከዛ ጠቅለል ያለ ሐሳብ እንሰጣለን። አውድ የምትባለው ማለት ነው። አልሳደብህም፣ አልፈራህም፣ እንደዚህ አይደረግም ነበር። እቺ ሴናት ምንም ብትሆን ሴናት አልተናገርኩም ስላንተ ማለት ሙቤ ቆይ አንዴ ሙቤ ላ ይሄ ተው ሳይሆን ማሜ አወድን ተሳድቧል፣ ናሆሜን ተሳድቧል። ትክክል ነው፣ አጥፍቷል። ትክክል ነው። ግን ደግሞ እቺ ሴት ልጅ ናት፣ ታስሯል። ለፍርድ የሚቀርበው ሰኞ ነው፣ ይፈረድበታል። እምቢ ብሏል። ናሆምም ይቅርታ አድርጓል። ፍርድ የሚቀርበው ሰኞ ነው። ዛሬ ማሜ በሌለበት ባለቤቱን ለማሳፈር ልጁን ለማሳፈር ያደረገው ነገር ነው ያነሳሳኝ። ወላሂ እስከ ሚሊዮን ገጥማለሁ እኔ። ከፈለገ ሶስተኛ ጫወታ ላኪለት፣ ላኪ ግጠሚ። እንደገና ሶስተኛው 3-0 እንዲሆን ማለት ነው። እኔ ለወንድሜ አኡዙ ቢላ ወላሂ ሌላ ነገር ውስጥ አስገብቶኛል። በጣም ብዙ ጊዜ ሙቤ ልናገር እዚህ ጋር ይላክለት ነው የፈለኩት። አሁን ሶስተኛ ጫወታ መጥቶ ቆይ አብዲ ፈለገ በፖለቲካ ነገር ፈለገ በሃይማኖት ትንፊት ነገር በፈለገው መጥቶ ከሰሚራ በእናታችሁ ሁላችሁም በጣም እንትን ውስጥ ገብቻለሁ እኔ ለዋን ነገር ይቅርታ በጣም እኔ ባለክም ብለክ ንሞናን የኔ ልጅ ብለክ ማለት ንሞና ልጇ ነው። ናሆሜ ዋጋም ከፍለው እኮ እሷ ናት ታውቃለህ። አዎ ወላሂ ዋጋም ከፍለው ማሜ አይደለም ማሜ ባደረገው አምኖበት በስተትም ይሁን ብሎ የሚስደብ በምላሱ ያደረገው ነገር ስለሆነ ምንም እንትን አይለውም። ለምን ቢፈረድበትም ማለት ነው። ግን የሚያሳዝኑትና ዋጋ የሚከፍሉት ባለቤትና ልጅ ናቸው። ገባ? ህፃን ልጁና እሷ ናት ዋጋ የሚከፍሉት። አሁንም እየከፈሉ ነው። እስር ቤት ምግብ መውሰድ፣ ልብስ ማምጣት እዳ ውስጥ ናት ማለት ነው። የተቸገረችው እሷ ናት እንጂ ማሜ አይደለም። ማሜማ ባለ ነው የታሰረው። ገባ? ናሆሜ በእናትህ ተረዳንና ችግር የለም የሚደረገውን ነገር ቆይ ሶሬቲን የምትለው ነገር እህታችን ናት። ችግር የለውም። ሲንጀራ በቃ ረኮን ቀቡ ሶሬ ያ ሙቢያት ከም ጅርቱ ነጋ አንዴላ ያ በሴቶች ወክለውን የላኩኝ ናሆሜን ለማናገር ናሆሜ አክቹሊ ለማናገር ሳይሆን ለማመስገን ነው። አንደኛ ስለተፈጠረው ነገር እንደ አንድ እህትህ ከልቤ አዝናለሁ፣ ይቅርታ ጠይቀሃለሁ እኔም ማለት ነው። አንተ ደግሞ ትህትና ገዝቶናል። እኛም ራሳችን በማሜ ቦታ ይቅርታ እንጠይቃለን። ወንድማችን አወድም ለተፈጠረው ነገር ያው ይቅርታ አስፈላጊ በሆነው መልኩ ሁሉ ማሜም ሲወጣ በሚወጣ ሰዓት ይቅርታ ይጠይቃል ብዬ አስባለሁ። ይቅርታም ይጠይቃል ፎር ሹር ቢካዝ ሁላችንም እንደ አንድ ቤተሰብ የተባለው ነገር ትክክል አይደለም። ሁላችንም ተቃዋሚ ነን። እዛ ላይ ሙቤንም ጨምሮ ደግሞ ደጋግሞ እሱም ተናግሯል። ሁላችንም አጌንስት ነን እዚህ ላይ ማለት ነው። ማናችንም ሰፖርት አናደርግም። ስህተት ነው፣ ጥፋት ነው 100%።
አንተ ደግሞ እንደ አንድ ወንድም ይሄንን አክሴፕት አድርገህ አፖሎጂውን እዚህ ጋር በመምጣትህ በእውነት መልካም ልጅ ነህ። ድሮ እንወድሃለን፣ እናደንቅሃለን፣ እናመሰግንሃለን። ክበርልን። አውድም ደግሞ ካለ ሪሊ ኦቪሲር በእንግሊዝኛ አናግሪው። ሶሪዬ አናግሪው። ምን እያልን እንዳለን በእንግሊዝኛ አናግሪው። አውድም በእንግሊዝኛ ንገሪው። አዎ በእንግሊዝኛ ንገሪው። ባለቤቱ ናት። ይሄ ወንድሙ ነው። ይቅርታ እኛ ነው ዋጋ እየከፈልን ያለ ነው። ልጁና ባለቤቱ ቤና ንገሪው። ይቅርታ ቤው በእኛ ቦታ። ኦኬ ኦኬ። ሃይ አውድ how are you? You can unmute yourself. ይሄ ሁሉ የሆነው ባንተ ነው። ዝም አትልም እንዴ አንተ ፋራና እንዴ? እንዴ ማሜ መርቅኖ የፈለገውን የመጣለትን የሚያወራ ማጅም ሰው ነው። ይሄንን ደግሞ ማንም አገር ያወቀው ህዝብ የሞቀው ነገር ነው። እና ይሄንን እያወቅ እንደዚህ ቤተሰቦቹን እንደዚህ ሜዳ ላይ እንደዚህ ሚዲያ ላይ አውጥቶ ታሰረ አይደለ? በቃ ከታሰረ በኋላ ታዲያ ሚዲያ ላይ እንደዚህ እንዴት ነው እንደዚህ? እኔ በጣም እውነት በጣም ነው የታዘብኩ። አንተ ፋራን እንዴ? ምን አይገባህም እንዴ? ስድድብ ኮሜንት ምናምን እንደዚህ አይነት ነገሮችን መቋቋም ካልቻልክ እንዴት ነው ላይቭ ላይ ገንዘብ ሰራለሁ ብለህ ላይቭ ላይ ጌም ላይ የምትጫወተው? የፈለገ ነገር ቢሆን የሚመጣብህን ስድብ መቻል አለብህ። የሚመጣብህን ስድብ መቋቋም መቻል አለብህ። የፈለገ ከዚህ በላይ እንኳን ብትሰደብ ማለት ነው። ሰደበ በቃ አንተ ነህ እንዴ? በቃ እሱ ያለውን እኮ ነኝ ብለህ ካላመንክ እኮ እንደዚህ አይነት እኮ በቃ ላሽ ማለት እኮ ትችል ነበር እኮ። እሱ ያለውን ነገር እኮ ወደ ውስጥ አስቀብተህ ሌላ ህዝቡ ራሱ ላይ እንደዚህ መደረግ አልነበረበትም። ጌታ ምስክሬ ነው ማለት እና ናሁም እውነት ይሄ ማሜ ፋሚሊ እንደዚህ ሚዲያ ላይ ወጥቶ ምናምን እኔ በጣም ነው የደበረኝ። ጌታን ፋሚሊውን እየጎዳ ያለው። ስለዚህ ለቤተሰቦቹ ስትል ራሱ የሆነ በቃ ሌላ ሶሉሽን አትፈጥርም? ህግ ጋር ለምን ትሄዳለህ? ታሰረ እኮ ነገ ተነገደ ይፈታል። ግን ትዝብት ነው ትርፉ። የፈለገ ነገር ቢናገር የፈለገ የሱን ጭምልቅና የሱን ብልግና ካወቅ ደረጃ ካልሆነ ንቀው አታውም እንዴ? ህዝቡ አንተን እንደዚህ ያቀም ሰላማዊ ሰው ነህ። ስለዚህ እሱ ደግሞ ያለለ ነገር ቢለጥፍብህ አይለጥፍብህ። ስለዚህ እንደኔ ናሆሜ በጣም ነው ፋውል የሰራው። እውነት ለቤተሰቦቹ ማሰብ አለብህ፣ ለልጆቹ ማሰብ አለብህ፣ ለሚስቱ ማሰብ አለብህ። እንደዚህ ተባልኩ ተብሎ ሚዲያ ላይ ተውቶ ምናምን እንደዚህ ዋው። እስኪ እንደሞ ሐሳብ እንስማ ከትልልቅ ሰው። ሚዲያ ላይ ተሳዳቢ የበዛበት ቦታ ነው። አንዳንዴ ተሳስተው የሚያሳስቱ ሰዎች አሉና በአጋጣሚ መሐመድም ወንድማችን ተሳስቷል። ቢሆንም ግን መሐመድ ከዚህ ቀደም ያደረጋቸው በጎ ስራዎች አሉት። የሰው ልጅ ያጠፋል፣ ሁላችንም እናጠፋለን። ፈጣሪ አላህ ደብቆልን እንጂ ሁሉም ሰው ጥፋተኛ ነው። ኃጢአት የሌለበት የለምና ተሳስቷል። እህታችን እንደምታያት የልጅ እናት ናት እና ይቅርታም እየጠየቀች ነው። የህግ አካላቶች ካላችሁ በዚህ አጋጣሚ ጠበቆች ካላችሁ ሁሉም ቢያግዛት ጥሩ ነው። ማሚ መምከርም ካለብን ሲወጣ እንመክረዋለን። ብዙ መልካም ነገሮች አሉት መሐመድ። በጣም ብዙ ሰዎችን ሲረዳ፣ አዳዲስ ቲክታከሮችን ሲያበረታታ ሲረዳ እናውቀዋለን። ተጫዋች ነው፣ አዝናኝ ነው። ይዞት የመጣው ኮንቴንት አስቂ ነው እና ብዙ ወደ እንዲሳሳት የሚያደርግ የሚገፋፋ ነው። ከመሆኑም ጋር ከአሁን በኋላ ጥንቃቄ ማድረግ እንዳለበት እነግረዋለን። ሌሎችም ቲክታከሮች እንዲማሩበት ይሆናል። ለበጎ ነው መግባቱ፣ ተስተካክሎ እንዲወጣ ሌሎች ወንድሞችም እንዲያስተምር ይሆናል የገባውና ስለዚህ ባካችሁ ኔጌቲቭ ኮሜንት የምትጽፉ ወንድምቶች ጥንቃቄ እናድርግ። ሁላችንም እንሳሳታለን። ተሳስተዋል ኸላስ። ብዙ መሐመድ ደግሞ ያደረጋቸው መልካም በጎ ተግባራቶች አሉ። ሁሉም ቲክታከሮች እናውቃቸዋለን። ሲሳደቡ መቶ ጸያፍ ንግግር ሲናገሩ እንሰማለን። ማሜ በጣም ተስተካክሏል። የዘር ንግግር አይናገርም። ከፖለቲካው ከምኑ ሸሽቶ ራሱን እየጠበቀ ማነው ወደ 20 እንዴት አለ እና ራሱን እየጠበቀ የሚገኝ ነው። ራሱን በጣም ለውጧል። አስታራቂ ነው። እኔ በቅርብ ሙባረክ ተጣልቶ ሲያስታርቀው አይቻለሁ። እዚህ ቤት ብዙ መልካም ነገሮች አሉት። የዋህ ነው እና አንዳንድ ጊዜ ደግሞ ያው ብዙ ቲክታክ ላይ ከመዋል የተነሳ አንዳንዴ ከሚያመልጡን ንግግሮች አሉ እና ኔክስት ለቀጣይ ወንድም እህቶቻችን ቲክታከሮች ትምህርት
ነው የሚሆነው። መሐመድ ይቅርታ ተደርጎለት ቢፈታ የሚጠቅመን ሰው ነው። ብዙ ቲክቶከሮችን የረዳ ነው፣ እየረዳ ያለ ወንድም ነው። እባካችሁ ለእኛም በውስጥ መስመር የሚመለከታቸው አካላቶች ካሉ ስልክ ቁጥሮች ስጡን። ማናገር ባለብን በሽምግልና መደወል የሚገባን ቦታ ካለ እኛም ከጎናችሁ ነን እና አካሄዱን እንድታስተካክሉት ነው የገባሁት። ብዙም የሶሻል ሚዲያ ሰው አይደለሁም። እባካችሁ እቺ እህታችን እንርዳት። የሚያምር ልጅ አላት እና የልጅ እናት የልጅ አባት የሆናችሁ የምጨክኑበት አይመስለኝም። ተሳስተዋል፣ አልተሳሳትም እያለን አይደለም፣ ሁላችንም እንሳሳታለን። ስለዚህ ለቀጣይ ጥንቃቄ የተሞላበት አካሄድ መሄድ እንዳለብን የምትማሩበት ነው ብዬ አስባለሁ፣ በተለይ ለቲክቶከሮች። ስለዚህ ሁላችሁም በማስታረቁ ላይ ተሳትፎ ብታረጉ እና ጥንቃቄ እያደረጋችሁ ብታስታርቁ ጥሩ ነው እላለሁ። እኛም ማገዝ የሚገባን ነገር ካለ አወድ ከሚባለው ሰው ጋር ፋይት መደባደብ እፈልጋለሁ። አደባድበኛል። ወንድ ከሆነ መጥቶ ይደባደበኝ። ይሄ ሰውዬ ታዲያ ጤነኛ ነው እንዴ? አይደለም እኮ መርቅኖ ነው እሱ። ሆዱ እንደዚህ ምንም ሆዱ ምናምን መርቅኖ የሚባል ነገር የለም እንዴ። መርቅኖ የሚባል ነገር የለም። ባይዘው ኢየሱስ ምስክሬ ነው። ማንም ሰው የፈለገውን ይሳደብ። በእንደዚህ ጉዳይ ግን ማለት ነው እኔ ጥግ ድረስ ነው የሚሄድለት። ምክንያቱም ይቅርታ ስላላለ ጥግ ድረስ ሄድለታለሁ። እንዴ ስም ማጥፋት ከዚህ በፊት ታስሯል ነበር እንዴ? በባህልና ወግን ምናምን ነገር እንጂ በዚህ ልክ ቅናት፣ በዚህ ልክ እግዚአብሔርን በዚህ ልክ ለምን ለኔ በጥቅም እኮ ነው። ለምን ለኔ አልሰጠኝም? አወድ ለምን ለኔ አልሰጠኝም? እንዴ ለፈለገው ሰው ይስጣል እኮ። እኔ እኮ ስጥ ብዬው አይደለም እኮ የሚሰጠው፣ ለፈለገው ሰው ነው የሚሰጠው። ጋይስ አይ አይደለም ተው ሳይሆን ማለት ነው አንዳንዴ በቃ ዝም ስትሉ ምናምን ነገር የተናገረው ነገር በጣም አስቀያሚ ነው። ግን ለሙባረክ ብዬ ነው ይቅርታ ያደረኩት። ለሙቤ ስል ይቅርታ ብያለሁ። እንዴ ይሄ ሰውዬ ፕሬዝዳንት ማሜ ኦልሬዲ ካሳሰርከው በኋላ ነው ይቅርታ ብያለሁ የምትለው? አንዴ እኮ ህግ የያዘው ነገር እኮ ህግ ያዘው። በቃ አንዴ ወረቀት ላይ ህግ እንትን ካልክ እኮ በቃ እኮ ኦልሬዲ አንተ ይቅርታ ብትልም ባትልም ህግ ይፈርድበታል። መቼም አይተውም ማለት ነው። ካሳሰርከው በኋላ ይቅርታ ብዬ አርጌለታለሁ ምናምን ትላለህ እንዴ? አይደብርህ? እውነት አንተ ይሄን ያህል ፋራ ነህ እንዴ? ሰደበ፣ እሺ እንኳን ሰደበ። ከሰደበ በኋላ ቢያንስ ለልጆቹ ለቤተሰቦቹ አታስብም እንዴ? ይሄን ያህል ጡንቻን ለማሳየት ይሄን ያህል በቃ እንዴ ምንድነው? ሼም አይደለ እንዴ? ወጣት አይደለ? ወንድ ልጅ አይደለ? ነገ የሚገጥመህ ምን ታውቃለህ? ነገ እኮ የሆነ ነገር ሀፐን ያደርጋል። ነገ እኮ ሌላ ቀን ነው። ስለዚህ ናሆሜ ትክክል አልሰራም። ጌታ ምስክሬ ነው የምልህ። እንደኔ በጣም እንደ ፕሮቴስታንት እንደ አንድ ጴንጤ መክሰስ አልነበረብህም። በቃ የሆነ በቃ ሰደብ አይደለ? በቃ ከሰደበ በኋላ አንተ ምን የተሰደብከውን ነገር እኮ አይደለም ስድብ አይለጠፍም። በንፋስ ለሚወስደው ስድብ ምንም እንትን ለሚለው እንደዚህ ላይ አስወጥተ ህፃኑንም ልጁንም ምናምን እንደዚህ ትልልቅ ሰዎች እንደዚህ እየመከሩ ምናምን። ለማንኛውም ሰብስክራይብ እንዳረሱ። ዛሬ ፕሮግራም በዚህ አልቋል። ቴንክ ዩ ወዳችኋለሁ።